ያመናችሁት ሰው ድንገት ሲቀየርባችሁ፣ ያ ሁሉ አብሮነት በአንድ ጀንበር ትርጉም ሲያጣ፣ ጥልቅ የሆነ ውስጣዊ መፍረስ ያጋጥማችኋል። የልባችሁን በር ሙሉ በሙሉ ከፍታችሁ ያስገባችሁት ሰው፣ ከሱ በላይ ማንም የለኝም ብላችሁ ያሰባችሁት ሰው፣ ከማንም በላይ መመኪያችሁ መሆኑን እያወቀ ቀስ ብሎ ከእናንተ ይርቃል። በዚህ ጊዜ የሰው ልጅ ተፈጥሯዊ ስሜት ያንን ሰው ማሳደድ፣ ራስን ማስረዳትና መለማመጥ ነው። ነገር ግን አንድ ደስ የማይል የህይወት እውነት አለ። እናንተ አብዝታችሁ ስትጨነቁላቸው ግዴለሽ የነበሩ ሰዎች ድንገት እናንተ ዝም ስትሉና ጀርባችሁን ስትሰጧቸው ክፉኛ ይረበሻሉ። ስልካችሁን ደጋግማችሁ በመደወል ስትለምኑ ችላ ያሏችሁ ሰዎች ከህይወታቸው ስትርቁ ትኩረታችሁን አጥብቀው ይፈልጋሉ። የእናንተ ዝምታና መራቅ ከሰጣችኋቸው ፍቅር በላይ የሰውን ኢጎ ይሰብረዋል። ይህ አጋጣሚ አይደለም፣ የሰው ልጅ ስነ ልቦና ነው። ዓለም መለማመጥንና ጥገኝነትን ፈጽሞ አታከብርም። የሰው ልጅ የሚያከብረው የማይደፈረውን እርጋታና ጥንካሬን ብቻ ነው። በተፈጥሮ ዓለም ውስጥ ይህንን ጥንካሬ በሚገባ የሚያሳየን ደግሞ ንስር ነው። ንስርን ደፍሮ የሚያጠቃው ቁራ የንስሩ ጀርባ ላይ አርፎ አንገቱን መንቆርና ማበሳጨት ይጀምራል። ነገር ግን ንስሩ ቆሞ ከቁራው ጋር አይጣላም። አሸናፊነቱን ለማሳየት ጉልበቱን አያባክንም። በምትኩ ክንፉን ዘርግቶ ወደ ሰማይ ከፍታ መጨመር ይጀምራል። ወደ ላይ ከፍ ባለ ቁጥር አየሩ እየሳሳና ለትንፋሽ አስቸጋሪ እየሆነ ይመጣል። በስተመጨረሻም ቁራው ኦክሲጅን ሲያጥረው ራሱን ስቶ መሬት ላይ ይወድቃል። የንስሩ ብቸኛ መከላከያ ከማይመጥኑት ጋር መታገል ሳይሆን ከፍታውን መጨመር ብቻ ይሆናል። ዛሬ በዚህ ቪዲዮ የንስሩን አስፈሪ የከፍታ ስልትና የማርከስ ኦሬሊየስን የስቶይሲዝም ፍልስፍና አጣምረን እንመረምራለን። ሰውን ማሳደድ አቁመን አስፈላጊ ሲሆን ጀርባ መስጠት ውስጥ ያለውን የሰውን ኢጎ የሚሰብር ኃይል፣ እንዲሁም የራሳችንን የማይነቃነቅ ስብዕናና ሌቨሬጅ በጸጥታ እንዴት እንደምንገነባ እንማራለን። የመጀመሪያውና ትልቁ የጥንካሬ ህግ ሰዎችን ማሳደድን ሙሉ በሙሉ ማቆም ነው። የተፈጥሮን ህግ ብንመለከት ንስር መሬት ላይ የወደቀን ትርፍራፊ ለማንሳት ወይንም ከትናንሽ ወፎች ጋር ለመሻማት ሲል ፈጽሞ ከሰማይ ከፍታው ወደ ታች አይወርድም። የራሱን መንገድ በክብር ይጓዛል እንጂ የማንንም ትኩረት አይለምንም። ነገር ግን አብዛኛው ሰው ሚሴጅ ለማይመልሱ፣ ትኩረት ለሚነፍጉና እንደ ሁለተኛ አማራጭ ለሚያዩት ሰዎች ራሱን ዝቅ በማድረግ ይህንን የንስርነቱን ክብር ይጥላል። ሁላችንም በሚባል ደረጃ ባይሉኝታ ታስረን ምናልባት እኛ ብንለማመጥ ሁኔታዎች ይስተካከላሉ በሚል የቀቢጸ ተስፋ ሰዎች በህይወታችን ላይ እንደፈለጉ እንዲገቡና እንዲወጡ እንፈቅዳለን። ነገር ግን አንድ ሰው የሌሎችን ትኩረት ለማግኘትና ሰዎችን ለማስደሰት ሲል አብዝቶ ሲለማመጥ ለነዚያ ሰዎች እያሳየ ያለው ፍቅሩን ሳይሆን ጥልቅ የውስጥ ፍርሃቱን ነው። ይህ አላስፈላጊ ማሳደድ ያለ እናንተ መኖር አልችልም፣ ብቻዬን መሆን እፈራለሁ የሚል የጥገኝነት መልእክትን አሳልፎ ይሰጣል። ትኩረት ነፍገው የራቁት ሰዎች ደግሞ ይህንን የጥገኝነትና የፍርሃት ጠረን ሲያሸቱ ለዚያ የሚለማመጣቸው ሰው የነበራቸውን ክብር ሙሉ በሙሉ ያጣሉ። በተቃራኒው ሰዎች እናንተን ችላ ሲሉ ምንም አይነት ስሜት ሳታሳዩ ፍጹም በሆነ እርጋታ ዝምታን መምረጥ የሌላውን ሰው ስነ ልቦና ክፉኛ የሚመታ መሳሪያ ነው። ያ ግዴለሽ የነበረ ሰው እናንተ ምንም እንዳልተፈጠረ ሆናችሁ ጀርባችሁን ሰጥታችሁ ስትርቁት ከናንተ የጠበቀውን የቁጣ፣ የክርክር ወይንም የመለማመጥ ምላሽ ያጣል። በዚህም ምክንያት በውስጡ በሚፈጠር የስነ ልቦና ግጭት የገዛ ኢጎው ይሰበራል። ዝምታ ሁል ጊዜ ምስጢርን ይፈጥራል። ይህ ያልተጠበቀ እርጋታ ደግሞ በሰዎች አእምሮ ላይ ከባድ ግፊት ያመጣል። ማርከስ ኦሬሊየስ ይህንን እውነት ሲያስቀምጥ በጠላቶች ላይ ልትወስድ የምትችለው ትልቁ ብቀላ ልክ እንደነሱ ርካሽና ጩኸታም አለመሆን ነው ይለናል። የገዛ ስሜትን መቆጣጠርና ጀርባን መስጠት በጸብ ወይንም በድራማ የሚደረግ አይደለም። ያለምንም ማብራሪያ በከባድ ግርማ ሞገስና በእርጋታ መራቅ ትልቁ የጥንካሬ መገለጫ ነው። ጀርባን የመስጠት ኃይሉ ያለው ጸጥታ ውስጥ ነው። ይህ ጸጥታ ከማንኛውም ንግግር በላይ የሚያደነቁር የክብር ድምፅ አለው። ይህንን ጀርባ የመስጠት ጥበብ በተግባር ስታውሉ ሌላ ከባድ የስነ ልቦና ፈተና ሊገጥማችሁ ይችላል። እጅግ የምታምኑትና የልባችሁን ምስጢር ያካፈላችሁት ሰው ድንገት ቃሉን አጥፎ ክህደት ሊፈጽምባችሁ ይችላል። ይህ ክስተት በሕይወታችሁ ሲፈጸም የሚፈጠረው የልብ ስብራት እጅግ ጥልቅ ነው። እንደዚህ አይነት ሁኔታዎች ሲከሰቱ የሰው ልጅ አእምሮ የትላንትናን ትዝታዎች እያመላለሰ
ስህተቱን ከገዛ ራሱ ማንነት ጋር በማያያዝ የራስ ወቀሳ ውስጥ ይገባል። ነገር ግን ይህ ራስን የመቅጣት ስሜት ከእውነታው ፍጹም የራቀ ነው። የሰው ልጅ ስነ ልቦና እጅግ የተወሳሰበ ነው። ሰዎች ከህይወታችሁ የሚወጡት እናንተ ዋጋ ቢስ ስለሆናችሁ ወይንም ስላነሳችሁ አይደለም። ይልቁንም ያ የራቃችሁ ሰው የእናንተን ታማኝነትና ጥልቅ ማንነት የሚሸከምበት ጠንካራ ትከሻ እንደሌለው በተግባር እያረጋገጠ ነው። ይህንን የክህደት ህመም ለመረዳት ወደ ንስር ጎጆ ተፈጥሮ መመልከት በቂ ነው። እናት ንስር ጎጆዋን ከፍታ ላይ ስትሰራ መጀመሪያ ሹል እሾሆችን ታነጥፋለች። ከዛም በላዩ ላይ ለስላሳ ላባዎችን ታደርግበታለች። ጫጩቱ በዚያ ምቾትና ሙቀት ውስጥ ያድጋል። ነገር ግን የመብረሪያው ጊዜ ሲደርስ እናት ንስር አንድ አስገራሚ ድርጊት ትፈጽማለች። ያንን ለስላሳ ላባ ከጎጆው ውስጥ ሙሉ በሙሉ ታነሳዋለች። ያን እሾሁ ጫጩቱን መውጋት ይጀምራል። ያ የለመደው ምቾትም ይጠፋል። ጫጩቱ እሾሁን መቋቋም ሲያቅተው ከጎጆው ዘሎ ለመውጣት ይገደድና የራሱን ክንፍ አውጥቶ መብረር ይጀምራል። የሰው ልጅ የህይወት ጉዞም ልክ እንደዚህ ነው። ያ የተከዳችሁበት ግንኙነትና ያጣችሁት ሰው ልክ እንደዚያ የተነሳባችሁ ለስላሳ ላባ ነው። አሁን የምታልፉበት የብቸኝነትና የመተው ሁኔታ እሾህ አለው፣ ክፉኛም ይዋጋል። ነገር ግን ይህ ህመም የመጣው የእናንተን ማንነት ለማጥፋት ሳይሆን የራሳችሁን አዲስ ክንፍ አውጥታችሁ መብረር እንድትጀምሩ ነው። እዛው የተበላሸ ግንኙነትና የውሸት ምቾት ውስጥ ብትቆዩ ኖሮ እውነተኛውን አቅማችሁንና የህይወት ከፍታችሁን ሳታውቁ ትቀሩ ነበር። ስለዚህ ያ የክህደት እሾህ ወደ ታላቅ ከፍታ እንድትወጡ የተላከ የተፈጥሮ ጫና ነው። ንስር ሰማዩን ሰንጥቆ ወደ ላይ ከፍታ ሲወጣ አየሩ እጅግ እየሳሳና የኦክሲጅን መጠኑ እየቀነሰ ይመጣል። ይህ ከፍታ ለንስሩ የተፈጥሮ ዙፋኑ ቢሆንም ለሌሎች አብዛኞቹ ፍጡራንና ትናንሽ ወፎች ግን ትንፋሽ የሚያሳጥርና ህልውናቸውን የሚፈታተን ገዳይ ቀጠና ነው። የሌሎቹ ወፎች ሳንባ ያንን ስስ አየር፣ ክንፋቸውም ያንን ከባድ ግፊት መቋቋም አይችልም። ለዚህ ነው ንስር ማንም በማይደርስበት ከፍታ ላይ አብዛኛውን ጊዜ ብቻውን የሚበረው። የሰው ልጅ የህይወትና የስኬት ጉዞን ከዚህ የተለየ አይደለም። የሰዎችን ትኩረት ማሳደድ አቁማችሁ የይሉኝታን ጫጫታ በመዝጋት የራሳችሁን የስነ ልቦናና የህይወት ከፍታ ስትጨምሩ ድንገት አብረዋችሁ የነበሩ ሰዎች መራቅ ይጀምራሉ። ከታች አብረዋችሁ የነበሩት በውሸት ምቾት፣ በመለማመጥና በባዶ ወሬ ሲዝናኑ የነበሩት ሰዎች የእናንተን አዲስ የዲሲፕሊን የዝምታና የትኩረት አየር መተንፈስ ያቅታቸዋል። የእናንተ እድገት፣ ቆራጥነትና ሚስጥራዊ እርጋታ ለነሱ ትንፋሽ የሚያሳጥር ከባድ ሸክም ይሆንባቸዋል። ስለዚህም እናንተ በጸብ ሳትገፏቸው የገዛ ራሳቸው አቅምና ደካማ አስተሳሰብ ከህይወታችሁ እንዲርቁ ያደርጋቸዋል። ጀርባ የመስጠት ጥበብና የብቸኝነት ትልቁ ሚስጥር ይህንን የተረፈ የብቸኝነት ጊዜ ወደ እውነተኛ ሀብት ሌቨሬጅ መቀየር ነው። ሰዎችን በማሳደድ ቴክስት በመጠበቅና ራስን በማስረዳት የሚቃጠለውን ጊዜ ወስዶ የገዛ ራስን የሀብት ዛፍ መትከል የጥበብ ሁሉ ጫፍ ነው። የሰዎችን ህይወት የሚቀይር ዲጂታል ፕሮዳክት መፍጠር፣ አዲስ የንግድ ስትራቴጂ መንደፍ፣ ወይንም የፋይናንስና የቢዝነስ አእምሮን የሚያሰፋ ጥልቅ ንባብ ውስጥ መግባት፣ ከፍታን መጨመር ማለት ይህ ነው። ሰዎች ግዴለሽ ሲሆኑ ያንን ሰነፍና ጥገኛ ማንነትን ችላ በማለት ማንም ሊደርስበት የማይችለውን የፋይናንስና የእውቀት ሲስተም በጸጥታ መገንባት ይገባል። ዛሬ ጊዜን ቆጥቦ የሚገነባው አቅም ነገ ገዝፎ ሲወጣ ትናንትና ችላ ያሏችሁና የከዷችሁ ሰዎች አሻቅበው ከማየት ውጪ ምንም ምርጫ አይኖራቸውም። ኤፒክቴተስ እንዳለው በውስጣችሁ ያለውን ሰላም መቆጣጠር በማትችሉት የሰው ልጅ ባህሪ ላይ በፍጹም አትመስረቱ። በመጨረሻም አንድ ሊካድ የማይችል ጥልቅ እውነት አለ። የሰው ልጅ ሕይወትና ጊዜ ለማንም በከንቱ የማይሰጥ እጅግ ውድ ሀብት ነው። ትኩረት ለማይገባቸው ንጹህ ቃላትን ለሚያረክሱና የሰውን ጥረት እንደ ሁለተኛ አማራጭ ለሚያዩ ሰዎች አንድም ተጨማሪ ሰከንድን ማባከን የገዛ ራስን ክብር አሳልፎ መስጠት ነው። የንስሩን ስልት የተላበሰና ለማይገባው ጫጫታ ጀርባውን የሰጠ ሰው ስሜቱን በመግዛት የገዛ አቅሙን በመገንባት ላይ ብቻ ያተኩራል። አሁን ምርጫው አንድና አንድ ነው። ይህንን የማይነቃነቅ የንስር ከፍታን መገንባት። ይህንን ለማድረግ ከወሰናችሁ አሁኑኑ ሰብስክራይብ በማድረግ የዋርካ ጥበብ ቤተሰብ አባል ይሁኑ።
ይህንንም የጥበብ መንገድ አብረን መጓዝ እንችላለን። የትኛውን ሰውን የማሳደድ ወይንም የመለማመጥ ልማድ ቆርጣችሁ እንደምትጥሉ የጽናት ውሳኔያችሁን ኮመንት ላይ አስቀምጡ። በቀጣይ ጥበብ እስከምንገናኝ ጊዜ፣ ክብርና ግዛት ለማንም አሳልፎ የሚሰጥ ርካሽ ነገር አለመሆኑን በተግባር ማሳየት የጀግኖች መንገድ ነው።